ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ውድ የሀገሬ ልጆች ሰላም ናችሁ? ይሄ ሰባነህ ይባላል። ይህ እየቀነጠስኩ ነው ማለት ነው። በጣም ጤንንጮ ነው። ይሄ እንትኑ ምንድነው? አገዳው ነው። ይሄ ቅጠሉ ነው። ይሄ ይመስላል ቅጠሉ። በጣም ያስጠላል። ጭራሽ የማይለቀሙ እነዚህ የተቀነጠሱ ናቸው። አጥንታቸው እንደዚህ የተለዩ ናቸው እነዚህ። ይሄ ቶሎ ልክ የኛ ሀገር ምንድነው የሚባለው ቆስጣ ያለ አይደለ? እንደ ቆስጣ ነው። ቶሎ በጣም ይበስላል ማለት ነው። ጥፍት ነው የሚለው እና ግን ስራው ያደክማል። ማጠቡ ምናምን አፈር ምናምን ይኖርበታል ማለት ነው። ይሄን ይመስላል። እና የአረብ ሀገር ምንድን የሚባለው ቆስጣ፣ እኛ ሀገር ቆስጣ ይባላል። ይሄ ግን ቆስጣ አይደለም። ሰባነህ ነው ስሙ፣ ሌላ ነው። ቆስጣም አይደለም። ቆስጣ አለ ግን ይሄ ቆስጣ አይደለም። እና ስራው ያደክማል። ይሄ ነገር ለመሰላችሁ በጣም ነው የሚያደክመው። በደንብ ታልታጠበ አሸዋ ምናምን ይይዛል። የዚህ ሀገር አሸዋ ስለሆነ አፈሩ ታልታጠበ በቃ ብዙ 5-6 ጊዜ መታጠብ አለበት አፈሩ እስከሚወጣ ድረስ። ይሄ ደግሞ ግብስብስ ስለሆነ በደንብ ይታጠባል ማለት ነው። ከዛ ስጋ የተፈጨ ስጋ ተጠብሶ አብሮ ይጠበሳል። መጨረሻ ላይ ጨው ይደረጋል። ሽንኩርት አይገባበትም። ነጭ ሽንኩርት 5-6 ፍሬዎች ቀጥቅጠን እንጨምርበታለን ማለት ነው። ይሄ ከዛ ይበልጣል ከሩዝ ጋር። ሩዝ ለብቻ ይቀቀልና ሩዝና ሸክርዬ ተቀቅሎ ይበሉታል። አሳያችኋለሁ ደግሞ ከተሰራ በኋላ ማለት ነው። እና ይኸውላችሁ ይህን ይመስላል ቅጠሉ ማለት ነው። አሁን እየቀነጠስኩ ነው። ደከመኝ፣ አሰለቸኝ። አይጠራቅም። አሁን እኮ ብዙ ነው ግን አይጠራቅም። ትንሽ ስለሆነ እንትን አይልም፣ አያፈጥንም። በጣም ያስጠላል። እንደምን እንዳመጣችሁ አላውቅም። እና እህታችሁ አርሴማ ዩቲዩብ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። እንደዚህ የኔ ጠረጴዛ ትንሽ ስለሆነች አትመችም። ለዛ መሬት ላይ ነው እንትን አድርጌ ፎጣ ላይ ምናምን አድርጌ ትሪ ላይ አድርጌ መቀነጥሰው ማለት ነው። ምን ይደረግ፣ ጠረጴዛ በጣም ትንሽ ናት። ኩሽና ያለችው እና መልስ እስከምንገናኝ መልካም ቆይታ ይስጥልኝ። እንዴት ናችሁ? ይኸውላችሁ እና ይሄ ክዝብራ ነው። ይሄ ደግሞ ሰባነህ ሩዝ ቀቀልኩኝ። ሩዙ ይህን ይመስላል። ይህን በሰለ። ከዛ ጋዙን ታጥፎ የዚህን ክዝብራ ጨምራለሁ ማለት ነው መጨረሻ እና ያለው ነገር ይሄ ነው። ቅድም በጣም ብዙ ይመስል ነበረ። ሲበስል ግን ያው ልክ እንደ ቆስጣ ነው። ቆስጣም ብዙ ይመስል የለ ሲከተፍ። ከዛ ደግሞ እሳት እንደዚህ ሲጠብስ ይጠፋል። ያው ስጋ እና እዚህ ጋር ደግሞ መጨረሻ ላይ ነጭ ሽንኩርትና ክዝብራ ጨምሬ አጠፋለሁ ማለት ነው። በጣም ጥሩ ነው። ጥቁር ምንድነው ፍልፍል አስዋትና ጨው ጨምሬያለሁ። እና ያለው ነገር ይመስላል። በጣም ቀላል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ውድ ቤተሰቦች፣ የሀገሬ ልጆች፣ እኔ አርሴማ ዩቲዩብ ነኝ። አበረታቱኝ። እወዳችኋለሁ። ደህና ሁኑ። ቻው። መልካም ምሽት።